ታዲያ ወገኖች በዚህ ጉዳይ ላይ አንዳንድ ሰዎች እንዴ ዲጂታል አይዲ እኮ ማለት እኮ ያ በቃ እንደ ናሽናል ኢንሹራንስ ላይ እንደነበረው ምናምን አይደለም ብዙ ተርተናል በዚህ ጉዳይ ላይ እሱማ በቃ ከሆነ ታዲያ ሌላ ምን ዲጂታል አይዲ ያስፈልጋል አሁን እኮ እሱ እንደዛ አይደለም ይሄኛው ሁሉ ነገራችንን ማለት ነው ሄልዝ ዳታችንን ፓስፖርታችንን ሁሉን ነገራችን የቤት ካርታችንን መንጃ ፈቃዳችንን በሙሉ ጠቅላላ አድርጎ ወደ አንድ ሲንግል ዩኒት ሲስተም አምጥቶ ያ ሲንግል ዩኒት ሲስተም ደግሞ ስልካችን ላይ አፕ ላይ መንግስት የሚቆጣጠረው የጨለማ ማህበረሰብ የሚቆጣጠረው በፈለገውም ሰዓት ያለኛ ፈቃድ አክሰስ የሚያደርገው የባንክ ገንዘባችንንም ጭምር ማለት ነው የሚቆጣጠረው አፕሊኬሽን ነው ከዛ በኋላ ምን እንግዲህ የጨለማ ማህበረሰብ ምን ፓወር አለው ማለት ነው እገሌ ይሄንን ዌብሳይት አሁን ከትንሽ ጊዜ በኋላ ያው እንግዲህ የኢንተርኔት ፕሮቫይደሮቹ የምናየውን መረጃ ሁሉ ይሰጣሉ ምክንያቱም ኢንተርኔት ለመጠቀም ብለዋል ተናግረዋል በዚህም ቻናላችን ከዚህ በፊት እንዳየነውና እንደምታስታውሱት ፓስወርድ ማስገባት አለብን ሞባይላችን ጠቅ ማድረግ አለብን ማለት እንግዲህ የኔ መሆን አለልኝ በዚህ ሰዓት ላይ በዚች ሰከንድ ይሄንን ዌብሳይት አጥቷል የማያውን ሁሉ ማለት ነው ለዛ እኔን ለመሰለል ለሚፈልግ ስለኔ ማወቅ ለሚፈልግ ቦዲ ይሰጣል ማለት ነው ለጨለማ ማህበረሰብ ከዛ መንግስትን አሁን ይሄኛው አሁን እየሰራው ያለው ነገር ማለት ነው አለልኝ በሮብ ቀን በ7 ዲሴምበር ማለት ህዝብ እንደዚህ እያየው ስለ ዲጂታል አይዲ ስለ ክትባቱ ምናምን እያወራ ነበረና ብሎ በሚያጥቃጥርበት ጊዜ ከዛ በኋላ አለልኝ ካሴ ከዚህ በኋላ ኢንተርኔት አይጠቀም ብለው ይደነግጋሉ ማለት ነው እሱ ብቻ አይደለም በመቀጫም ደረጃ ይመጣል ገንዘብ ያለኔ ፈቃድ ኤአዩ ሲስተም በሚያዝበት እነሱ በሚያዙበት ሁኔታ ባንኬ ፍሪዝ ይደረጋል ማለት ነው ላይ ወደ ሶሻል ክሬዲት ሲስተም የሚሄድበትን መንገድ ያመጣልና ብዙ ሰዎች ማለት ነው የመንፈሳዊ የሃይማኖት አባቶች ጨምሮ እኔ ስም መጥራት አልፈልግም አንድ ነው ምን ችግር አለው ይሄ እኮ ስራ ቀለል ያረካፈ ከክላሰር አሰራር ወደ ዲጂታል ለመሄድ ነው ያሉ የሚናገሩ ሰዎች አሉ በጣም ማዝነው ነገር ወደ ግሪክ አባቶች እኛ እንግዲህ በጣም ብዙ ጊዜ ጮናል ሌላውም እንግዲህ የኦርቶዶክስ ተዋህዶ አባቶች ኢቭን የሙስሊሙ እምነት አባቶች ይሄን ነገር ዴንጀሩን አይተው አስቀድመው ተናግረዋል እኛ አገር ግን አሰች የሚናገሩ ሰዎች ያስተዋልና አይደለም በተለይ በሃይማኖቱ ዙሪያ ለማንኛውም እኔ እነሱን ለመተቸት ብቃት ኖሮኛ አይደለም ግን ያለውን ዴንጀር አሁን እንደው ማንም እኮ ገለጥ አድርጎ የሚያየው ነገር ነው ነገ ማለት ነው የተመረጠው እንኳን የሚለው ይታረምልኝ ኢትዮጵያን እየመራ ያለው መንግስት ወይም ኤርትራን እየመራ ያለው መንግስት ወይም የሆነ ሀገር እየመራ ያለ መንግስት ይሄንን ኢምፕሊመንት ካደረገ በኋላ ውረድ አትውረድ ሰላማዊ ሰልፍን ውጣ አትውጣ በሱ ላይ አልጻፍ ምናምን የሚባለው ነገር በሙሉ ያበቃለታል ማለት ነው ጉሮሯችን የምንበላው የምንጠጣው ገንዘባችንን የምንጠቀምበት ነገር በሙሉ ወገኖቼ ይሄንን ፓይለት ይሄንን ዳታችንን የሚጠቀመው አካል የሚቆጣጠረውና ኢን ሪል ታይም ኢንስታንቲኒየስሊ ወዲያው ማለት ነው የሚያዝበት የሚቆጣጠርበት የሚቀጣን ይሆናል አለቀም ከዛ በኋላ በሶሻል ክሬዲት ፖይንት ስለሆነ የምንንቀሳቀሰው አንድ ነጠፋት ባጣፋን ቁጥር ከዛኛው ላይ ምን የሚዋሽ ነገር አለ 1000 ተሰጥቶም ቢሆን ዛሬ ስንጀምር 700 600 500 እንደሆነ ከዛ በኋላ ባንኖር ይሻላል ብዙ በቃ ልጆቻችንን ለማስተማር ያለን መብትኛ መኪና ለመከራየት ያለን መብት ለመግዛት ያለን ቤት ለመግዛት ከባንክ ለመበደር ያለን መብት በሙሉ ያበቃለታል አሁን ምናልባት ይመስለናል ይሄንን እንግዲህ የሚያዘው አሁን ኢሚዲየትሊ ያለው ሀገራችንን የሚመራው መንግስት ሊመስለን ይችላል አይደለም ዓለምን የሚቆጣጠረው የጨለማው ኃይል ምክንያቱም ዲያብሎስ በአንድ ሀገር ላይ ሐሳዊ መሲ በአንድ ሀገር ላይ ላዛደለም የሚመጣው ዓለምን ሊቆጣጠር ነው ስለዚህ ኢትዮጵያ ስለምን ትቅር ነው ጨዋታው እና ለዚህ ነው አሁን ትኩረታቸው ይሄ በሃይማኖት የታነጸ ፈሪያ እግዚአብሔር ያለው መጽሐፍ ቅዱስን ጠንቅቆ የሚያውቅ ቅዱስን መጽሐፍ ጠንቅቆ የሚያውቅ ህዝብ ለሌላውም ራሱ ችግር ነውና ካሁኑ ነው ስለዚህ ይሄ አካሄድ እየሄደ ባለበት ሁኔታ ላይ ገና ሩቅ ነው ይላሉ አንዳንዱ ሰዎች ሐራ አይደለም ይሄው ተዘረጋ እኮ ሲስተሙ ወገኔ አው ያውሬው ምልክት አይደለም ግን ወደ አውሬው ምልክት ያውሬው ምልክት እኮ መጨረሻ ላይ እኮ በቃ ቀላል ነገር ነው ማንም የሚያስገድደን እኮ የለም በግድ እኮ ችፕቃት የለም እኮ መጽሐፍ ቅዱስ ዮሐንስ ራእይም ላይ አስገድዶ እኮ አይደለም የሚለው
በቃ እኛ ሶሪ እኛ በዚህ ሲስተም ነው የምንጠቀመው። ወዳጅ መብላት ትፈልጋለህ? በቃ በዚህ ሲስተም እኮ ነው። በቃ አታይም እንዴ? ምንድነው አንተ የምትደብቀው ነገር ከሌለ በስተቀር እነሱ ዲኖች ምናምን ቺፕ አስገብተው አንተ ምንድነው የምትከራከረው ምናምን የሚባልበት እንደዚህ አይነት ነገር ነው። ምንድነው ልጆች አንተ ምን እንደዚህ የነሱ ሲስተም እነሱ የኛን ሲስተም እንዳይከተሉ የምትፈልግ ከሆነ በቃ ልጆች ይነጠቃሉ የሚል አይነት መንገድ ነው የሚያመጣው። ዮሐንስ ራእይም ላይ እኮ የተናገረው እንዳይገዛ እንዳይለውጥ ምናምን የሚለው ያመጣል ነው ይሆናል። እዛ ደረጃ ላይ ደርሰን ስለዚህ እንደዛ በሚሆንበት ጊዜ ወገኖች ይከብዳል። ማን ነው አሁን ልጆች አይበሉም በሚባልበት ጊዜ ልጆቹ እያያቸው ስታርቭ ሲያደርጉ እሱ ባለው አቋም ምክንያት ማን ነው ልቡ መጨከን የሚያስችለው የሚለውን ነገር ነው የምናየው። ስለዚህ እዛ ደረጃ ላይ ከምንደርስ ፈጥነን አገራችን መሸሸጊያ ጥጋችን እንኳን ለኛ አይደለም ፈሪሃ እግዚአብሔር ላለው ለዓለም ከየትኛውም እንትን የመጣ ወደኛ ጋር ምን ሸሸግባት ያችን 3 ዓመት ከመንፈቅ የተባለችውን የምናልፍባት እንድትሆን እንዲሁ ዝም ብለን ሳናውቅ ዙሪያችንን ሰንሰለት ታስረን ይሄ እኮ ሰንሰለት አይደለም ታሰር እጅኔ ሰንሰለት አለ ምግርን ታሰር ተብለን ከዛ በኋላ ሂድ በቃ ከፈለክ ስትባል አትሄድም አለቀ። እንደዛ ከሚሆን ከዚሁ ማንም የአውሬው ምልክት ነው ያለ ሰው የለም። ይሄ ግን የአውሬው ምልክት ሊያደርጉት እየሄዱበት ነው። የአውሬው ምልክት ነው በቃ መንገዱ ነው ጥርጊያ መንገዱ ነው። ስለዚህ እዛ ደርሰን በኋላ ላይ ጭንቅ ከሚሆንብን ይህንን ማድረጉ ይሻላል። አሁን እኮ እየታሰርን ነው እያያችሁ ነው እየታሰርን ነው። ይሄን ለማለት ነው። ብዙ እዛ ላይ ከምቆይ እንቀጥል ወገኖቼ።